ዛሬ 7 በጣም ቀላልና ወዲያው ሊተገበሩ የሚችሉ ቲፕስ ይዤላችሁ ወይ ደግሞ ምክሮችን ይዤላችሁ መጥቻለሁ። 7ኛው ምናልባት ግን ትንሽ ቻሌንጅ ሊያደርጋችሁ ይችላል። እስቲ እስከ መጨረሻ ቆዩና ትነግሩኛላችሁ። እኔ ቤዚ ነኝ። ይሄ ደግሞ ኮፊ ዊዝ ቤዚ የተሰኘው የዩቲዩብ ቻናል ፕሮግራሜ ነው። ይሄው ቡናዬንም ይዣለሁ። አብራችሁን ቆዩ። እሺ፣ በመጀመሪያ ዘውትር ልጆቻችሁን አመስግኑ። ትኩረታችሁ ደግሞ ልጆቻችሁ ያረጉት መልካም ነገር ላይ እንጂ ኔጌቲቭ የሆነ ደግሞ እንዲያረጉ የማትፈልጉት ነገር ላይ አይሁን። ልጆች በጣም መመስገን ይወዳሉ። መመስገን የማይወድ ለነገሩ አለ እንዴ? አዋቂዎችም እንወዳለን መመስገን አይደለ? ስለዚህ ዘውትር ዕለት ዕለት ልጆቻችሁን ማመስገን አትርሱ። ማመስገን ስል እንግዲህ ፕሬዝ ማለት ነው። ጎበዝ ልጅ፣ ይሄ ያረከው ጥሩ ነው፣ እንደዚህ ብታረግ መልካም ነው ትሉና ደግሞ ሲያረግ ደግሞ አንተ እኮ ጎበዝ ነህ ማለትን አትርሱ። በተጨማሪ ደግሞ እንዲያረጉ የምትፈልጉት ነገር ላይ ትኩረት አርጉ። የምትናገሩት ነገር የሚገነባ እና ወደ እንዲሆኑ ወደምትፈልጉት ነገር የሚያመለክት ቢሆን ይመረጣል። ብዙ ጊዜኛ ምንድነው የምንለው? አታድርግ፣ አስቀምጥ፣ ለምን አነሳ፣ ለምን እንዲያረግ፣ እንዲያታርግ ብያህል ነበረ። እንዲህ አይነት ኔጌቲቭ የሆኑ ንግግሮች እናበዛለን። በዚያ ፋንታ ግን ምንድነው ማድረግ የሚጠቅመው? ይሄን ብርጭቆ እኮ ወደ ሲንክ መመለስ መልካም ነው፣ የሚቀጥለው ጊዜ ደግሞ ሳህንህንም አንሳ ብለን እያመሰገንን እንዲያረጉ ወደምንፈልገው መንገድ ልጆችን ብንመራ ለማድረግ የበለጠ ይነሳሳሉ። አታርግ ግን ይገርማቸዋል፣ ብዙ ጊዜ ያስቆጣቸዋል ወይ ደግሞ ያንን ነገር እንዲያረጉ ነው የሚገፋፋቸው። ሁለተኛ፣ ሩቲን ይኑራችሁ። አዋቂዎች እንግዲህ ሩቲን ሲኖራችሁ ጥሩ ነው ተብለን ወርክአውት በማድረግ ሊሆን ይችላል፣ የጸሎት ህይወት፣ የዲቮሽን ህይወት ሊሆን ይችላል። ግን ሩቲን በጣም ለስኬታማና ምርታማ ሰው አስፈላጊ ነገር ነው። የሚገርማችሁ ነገር ልጆችን በጣም ሩቲን ይፈልጋሉ። ልክ ህፃን ልጅ እያሉ በየ2 ሰዓቱ ወተት እንሰጣቸው እንደነበረ ከዛ ደግሞ አርጉ የምንባላቸው ነገሮች ሩቲንሊ ዕለት ዕለት ሰዓት ጠብቀን እናረግ እንደነበረ አሁንም በምንም አይነት እድሜ ላሉ ልጆች በእኛ ቁጥጥር ስር እስካሉ ድረስ ማለት ነው ሩቲን በጣም አስፈላጊ ነው። ኪድስ ትራይቭ አንደር ሩቲን ይባላል። ልጆች ራሳቸው ቢያምፁ እንኳን አንፈልግም ብለው ሊታገሉን ቢሞክሩ እንኳን ማንነታቸው ግን ሩቲን ያስፈልገዋል። ሩቲን ጠቃሚ ከሆኑበት አንዳንድ ነገሮች ጥቂት ላንሳላችሁ። ሩቲን ልጆች ራሳቸውን እንዲገዙ ያረጋቸዋል። አመፃን ይቀንሳል። ለምንድን ነው? አንዱ ትምህርት ቤት ሲሄዱ ልጆች ሌላ የሚሆኑብን እሱ ነው። ከአንድ ነገር ቀጥሎ ምን እንዳለ ኦልሬዲ ያውቁታል። ይሄ ደግሞ ራሳቸውን እንዲገዙና አይምሯቸውና መንፈሳቸውን ለሚቀጥለው ነገር ወይ ደግሞ ለሚቀጥሉት ነገሮች እንዲያዘጋጁ ስለሚያረጋቸው ራሳቸውንም ይገዛሉ፣ አመፃንም ይቀንስልናል። ይህ ማለት ደግሞ መጀመሪያ ከዚህ በፊት ሩቲን ካልነበረን መጀመሪያ ሩቲን ልጆች ላይ ኢምፖዝ ማድረግ ስንጀምር ወይ ደግሞ ኢምፕሊመንት ማድረግ ስንጀምር አያምፁም ማለት አይደለም። ለመጀመሪያ ጊዜ ከሆነ ስኬጁል ወይ ደግሞ ሩቲን በቤታችሁ የምታኖሩት ልጆች ሊያምፁባችሁና እምቢ ሊሏችሁ ይችላሉ። ያንን የመጀመሪያ አመፃን መቋቋምና መግፋት መቻል ግን አለባችሁ። ህፃን ልጆችና ጨዋታ የሚወዱ ልጆች ካላችሁ ግን ሩቲናችሁ ውስጥ ጨዋታን ማካተት ግን እንዳትረሱ እሺ። 3ኛ፣ ልጆችን ለመልካም ስራ ልታመሰግኑ ስትፈልጉ ስፔሲፊክ ሁኑ። ለምሳሌ ጎበዝ ልጅ፣ አንተ እኮ ጎበዝ ነህ በማለት ፋንታ ይሄንን ሌጎ በዚህ ባጭር ጊዜ እንደዚህ አድርገህ
በመስራት በጣም ተደንቄያለሁ። ስፔሲፊክ አርጉት፣ የሚዳሰስና ለልጆቹ የሚጨበጥ አርጉት። ታናሽ እህት መጫወቻህን ስትቀማ ታግሰ እኔ መጥቼ እስከማስመልስልህ ድረስ መጠበቅ በጣም አስደንቆኛል። ጎበዝ። እንደዚህ በጣም ስፔሲፊክ ያሉ ፕሬዞች ናቸው የልጆቻችንን ሞራል የሚገነቡት። በተጨማሪ ደግሞ ጉብዝናቸው ምን እንደሆነ የበለጠ ደግሞ መስራት ያለባቸው ነገሮች በምን ረገድ እንደሆኑ ይገባቸዋል። አራተኛ ኢንስትራክሽን ቤዝድ የሆኑ ትዕዛዞችን እንዘዛቸው። በተጨማሪ ደግሞ ኦፕን ኤንድድ ወይ ደግሞ ምላሽ የሌላቸው አይነት ጥያቄዎችን አንጠይቅ። ለምንድነው ሁሌ መሬት ላይ ፎጣህን የምጥለው? ልጁ ምን ብለው እንዲመልስልን እንደምንፈልግ አላቅም፣ ግን እንለዋለን አይደለ? ስለዚህ እንደዚህ አይነትም አጠያየቆችና የፍራስትሬሽን አገላለጾችን ትተን ፎጣ መሬት ላይ ነው፣ ይሄ ፎጣ እኮ እዛ ላይ ነው መንጠልጠል ያለበት። መጫወቻህ እኮ መደርደሪያ አለው አይደለ? እዚህ መደርደሪያዎች ላይ ነው መደርደር ያለበት። እንደዚህ አይነት ኢንስትራክሽናል የሆኑ ትዕዛዞችን እንዘዝ። ብዙ ጊዜ እኛም በአስተዳደጋችን ፎከሱ አታርግ ላይ ለምን አረክ ላይ ስለነበረ እኛም ያንን መልሰን ልጆቻችን ላይ የምናረግ ስለሚመስለኝ መለማመድ ያለብን ነገር ነው። አስበን ደግሞ መናገር መቻል አለብን። በተቻለ መጠን ኢንስትራክሽን ቤዝድ የሆኑ ትዕዛዞችን ስተትንም ማስተካከል ሲኖርብንም ፖዚቲቭ በሆነ መንገድ ለማስተካከል እንሞክር። Think aloud as you solve problems። እያወራን ነገሮችን እናስብ፣ እናሰላስል። ለምሳሌ ልጃችን ወተት መሬት ላይ አፈሰሰ። ይሄንን ነገር እንግዲህ እንዴት አድርገን እናጽዳው? አራተኛ ላይ የተመለከትነው ነው ማለት ነው። ለምን ደፋ በማለት ፋንታ ይሄን ነገር እንግዲህ እንዴት አድርገን እናጽዳው? በመጀመሪያ ፔፐር ታወል ይዘን እንምጣ። ከዛ በኋላ እንጥረገው። ከዛ በኋላ እርጥቡን ፔፐር ታወል ጋርቤጅ ቢን ውስጥ እንክተት። አሁን እንዲህ ሳረግ ምንድነው ያደረኩት መሰላችሁ? በውስጤ አስቤ ነገሮችን በማረግ ፋንታ አስተሳሰቤ ከምን የመነጨ እንደሆነ የማረጋቸው ነገሮች ምን አስቤ እንደሆነ ለልጄ ሼር አረኩት ማለት ነው። ልጄም ደግሞ ይሄንን ሞዴል ያደርጋል። ምክንያቱም ያው እኛ የምንናገረውና የምናረገውን ነገር አይደል ልጆች የሚከተሉት። ስለዚህ የምናስበውን ነገር ስናካፍል ስቴፕ ባይ ስቴፕ ደግሞ ነገሮችን ለምን እንድናረግ ልጆችን ስናስረዳቸው ምን እያደረግን ነው? ነገሮችን በደንብ አድርገው አስበው እንዲያረጉ ክሪቲካል ቲንኪንግ ስኪልዛቸውን ዲቨሎፕ እንዲያረጉ እየረዳናቸው ነው። ስድስተኛ ቢያንስ በቀን ለ20 ደቂቃ ለልጆቻችሁ አንብቡላቸው። ይሄ ለትናንሽ ልጆች ነው። ማንበብ ቢችሉም እናንተ ከነሱ ጋር ሆናችሁ እንድታነቡላቸው በሚፈልጉበት እድሜ ካሉ አንብቡላቸው። አንዴ ቁጭ ብለን 20 ደቂቃ ማሳለፍ የለብንም። ግን 2 ደቂቃ ጠዋት፣ 5 ደቂቃ ምሳ ላይ፣ ከመተኛታቸው በፊት 10 ደቂቃ እያልን ልንከፋፍለው እንችላለን። ግን ቢያንስ ለ20 ደቂቃ ልጆችም እንዲያነቡ ኤንከሬጅ ያደርጋቸዋል። እኛም ደግሞ ማንበብ እንደምንወድ ልጆች ያያሉ። ሰባተኛ share your feelings። ስሜታችንንና ምን እየተሰማን እንዳለ ለልጆቻችን ማካፈል አለብን። እኛም እንደምናዝን ስሜታችን እንደሚጎዳ እንደምንናደድ ልጆች ማወቅ አለባቸው። ይሄንን ሲያውቁ ነው እነሱም ስሜት ማለት ትክክለኛ ነገር እንደሆነ ማለት መናደድ ሊሆን ይችላል፣ ማዘን ሊሆን ይችላል። ልዩ ልዩ እግዚአብሔር የሰጠን ስሜቶች አሉ አይደለ? እና እነዚህ ስሜቶች in and of themselves ትክክል እንደሆኑ ነገር ግን ያንን ስሜት እንዴት አድርጌ ሃንድል እንደማረግ መማር እንዳለብኝ ለልጆቻችን የምናስተምረው መጀመሪያ ማሚም ዳዲም እነዛ ስሜቶች እንደሚሰማት ሲያውቁ ነው። ስለዚህ ስሜቶቻችንን ለልጆች እናካፍል። ካዘንን ዛሬ እኮ አዝኛለሁ ብለን እንንገራቸው። በተለምዶ እንግዲህ ልጆች እንዳይጨነቁ እንዳያዝኑ ወይ ሀሳብ እንዳይሆንባቸው ብለን
ስሜቶቻችንን እንደብቃቸዋለን አይደለ? ግን ይሄ የነሱን ከስሜቶቻቸው ጋር ሪሌት የሚያደርጉበትን መንገድ አያሳድግም ነው የሚባለው። እነሱ ሊረዱ በሚችሉበት ሁኔታ ነገሩን ማስረዳት መቻል አንድ ነገር ነው። ግን በፍጹም ስሜቶቻችንን ከልጆቻችን መደበቅ የለብንም። እንግዲህ ለዛሬ ያለኝን የፔረንቲንግ ቲፕስ አጭርና ቀላል የሆኑት ያልኳችሁን ጨርሻለሁ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ሰላም ቆዩልኝ።